ክርስትናውም ደረሰ እኛም ተዘጋጀን ወገን መተናል አንድ ሰው ሜንሽን አድርጎናል ኢንሰራሽ ምትኩን ይዘናል እንደም አራራጋ የኔ ልጅ አሁን አራሰች እኔ እኮ ያትሽ ነኝ አይ ጣለው ወጣን ማርያም በስማሽ ድፍድፍ የናፈቃችሁ ወረ ቆንጆ ጠላን አኮኮ ያሳክራል ከድፍድፍ እንኩስ ይቀበሰርኩ አመቻሽ ተጠብቀሻል ቤት እኔም አንድ ኩርኩረራ አይዳለችኝ እሷን ያዝነ ራመርኩስ አመቺ ይሆን ስታገኙ እንዴ ነው ወዴና ሰነበትኩኝ እንጂ ሌላ ምን ይባል አናትሽን ያናት ይብዛል ቢቢ አያትሽን ዋናት አዲስ አበባ ሽርነው በጫማ እኛም በሀገራችን እኛም በወንዛችን ሽርነው በእግራችን ስታጅ ማለት ዛሬ ሸጋ ነው አይምሮ ያነጋግራል ሐሳብ ክርስትናውም ደረሰ እኛም ተዘጋጀን አለ እንግዲህ ጣለው ወጣን ማርያም በስማሽ ትንሽ እንስት እንደ ሹፌር አይንሽን በጣም አሞሻል ማለት ነው። ነገ ትታይዋለሽ። አመቻሽ ተጠብቀሻል ቤት እሱ አማይቴ ነው ያመርጦ አለ እኮ ተጠብቀሻል። ታታይ እስከሚመጡ ቸኩያለሁ ነው ያለው። አቤት ሲወድሽ አቤት ሲወድሽ አቤት ላንቺ ያለው ክብር ኧረ ክብሩ አሁን ታተይን ጡማን ያለ እሱ ራሱ መኪና ዞር ይመጣ ነበር ስራ ወጥቶ ነው እኔ ነበር ማመጣቸው እኔ ነኝ ማመጣቸው እኔ ነኝ ማመጣት ተጣላ አመቸው ሸጋ ነው ሸጋ ብቻ ካሳውን አልነገረሽም አልወጋሽም እኔ ካሳውን ራሱ ሲወደው ባርቺ ነበር የሚለው አይ አራት የምር አዲስ አበባማ ሸር ነው በጫማ እኛም በአገራችን እኛም በወንዛችን ሸር ነው በእግራችን ወይ ሚካኤል ተሳላሚ ማርያም ናት መቤት ያችና ሚካኤል ነው ወዳ ፍለፊት አራ አገባችሁ ጉንዴ እንደዚህ አይሆንም ዋ ይሁን ጉንዴን ይበልጣል ጉንዴ አልፎ ኖራቶቼ በቀይል ጉንዴ ሰፈሩ መኪና ማቆሚው የመኪናው ብዛት አረጋ ወጋለው እንግዲህ ያሳና ሾው ይያላ አንዲት መኪና ከዴው ወደዚህ ይበሲ አይሲ ሲያመር ሰራሩ ያምራል መብራቱ ውስጡ ሲያመሩት ልቅልቅልቅ ነኝ ከተማ የሁሉ መኪና ጉንዴን ቢሄዳውን ይችላል ቢሄድ ሁሉ ግግብ ነው እንዳለ የሹፌር ደውል ማን አይደለም ግን ቢያርጉ ነርቶ ነው አዳኝ ሳይፈጅ እንዴ የከብትልሽ የሰው ዘር ይቀራል እንዴ ምንድን ነው ልዩነቱ? ሹፌር እኮ ስትማሪ ሁሉም እዚህ ከተማ የሚማር አንድ እኮ ነው። እነዚህ ተጠንቅቀዋል የሚለው ያኛውስ ተጠንቅቋል የሚለው ሽጉ ነው ደግሞ ወዴት ወደ ወንዝ ወደዚያ ወደ ይሄን ቴሌቪዥን ነው ልገጥምልሽ ነው እዛ ፊት ለፊት ያለው እንዴ አሁን ክፍለ ሀገር እዛ ጎጃም አቤትሽ ላይ ጉብል አደረግልሽ እሺ አመሰግናለሁ ጉብል አደረገው ነው ቆይ ራሴ ደስ ይላል ትልቁ አይሹ አይተሽ ቴሌቪዥን በዚህ አላየሽውም ትልቁ በዚያ አላየሽውም አሁን አይተሽ በዚህ እና እሱን ነው የምገጥምልሽ ትግዳ አመሰግናለሁ አሁን ያየው አይሹ ሞዶ ነው ገለባበት ቴሌቪዥን ይሄ ነው ይሄ ነው እኔ የምገጥምልሽ በጥር ለዓመት በዓሉ ታዲያ ይቀር
አንድ 70 ሺህ ብር ይፈጅ ነው በቃ። ኧረ ጌንቴል አንድ በሬ ይቀር። ወይ እውነቴን አንድ በሬ ይቀር ነው የአንድ ወር ደሞዝ ይቀር። ዘጋ። አዎ ደስ ይለኛል። መርቃለሁ። ከፈለሽ እንዲህ በእጅሽ ትነካኪዋለሽ፣ እንዲህ ትዳስሽዋለሽ። ይኸው በዛ ሞልታ ቴሌቪዥን ታዚህ አንዱን ነው የምሰጥሽ ፈትቼ። ይኸው ዘጋ ሞልቷል። ይኸው በዚህ በቃ አንዱን እሰጥሻለሁ። ኧረ ምን ችግር አለ? ምን ችግር አለው? ውሰዱ ተብሏል እኮ አሁን እየፈጠረ ነው። ክፍለ ሀገር እናትና አባት ያላችሁ ውሰዱ ተብሏል። ውሰዱ ተብሏል። ወይ በሏል። ብቻ አሁን ቤቱ ይችላል ወይ ነው? ኧረ ግዴታ። ውድ ቤተሰቦች እንግዲህ መተናል የሰራሽ ምትኩን ይዘን ጠላችን ይዘን ማራችን ቅቤያችን ይዘን መተናል። እንግዲህ ሰፈራችን ደርሰናል። ውድ ቤተሰቦች እንግዲህ የመቤት ባልም በጉጉት ታቴን እየጠበቃት ነው። ታቴ ስተምትመጣ ቸኩሏል። ይኸው እንግዲህ እኔ ዛሬ ዝም ነው ማለት እና ውድ ቤተሰቦች እንግዲህ ይኸው እያመሸ እየመጣ ነው። ግን አንድ ቀን ጅብ ይጎነትረዋል ብላ ሀሳብ ይዟታል። እሱን ደግሞ ትመክረዋለች። ግን እውነቴን ነው ጅብ እንዳይበላ አታምሽ በይው፣ አታምሽ ልጄ በይው እና ውድ ቤተሰቦች ቤት እንገናኝ። መልካም ቆይታ። አዲስ አበባ ፌስታል ተከልክሏል ስትበይ ጎበዝ ነሽ አንቺ። የኑሮ ሲስተም ገብቶሽ አይ ጎበዝ ይጥል አረኛ ነው ወርኩ አይደለም። እሺ አይ ማርቅና ቅቤ ሳይ ፋዘር ቅርና አግቢና እዚህ ቁጭ በሌላ ባል እንዳርሽ እና ቁርብሽ እዚህ መልኩሽ እንዴ መልኩስና ቁርባን ቁረቢ እኔም አንድ ኩረኩረራ ሄዳለችኝ እሷን ሊያዝና ላመልኩስ ካሳው ምን ጋበዙኛል እኛን አንተ ያመሰግንም አንድ አላወረኝም አዩ በልቶ ጠጥቶ ነው ሬም ላይ ሰሚ አራስቶት ነው አሁን ማለት ነው። ሰሚ አመችየው ስታገኙ እንዴ ነው ወዴና ሰነበትኩ እንጂ ሌላ ምን ይባል አትነሽ ነው የሚልሽ አለው ይመሳ አቤት አንጆቱ አሁን እኔ ተዳረ ተወጣው ክንዱ ይቀርቶ በጣም ይጨናነቃት። አቤት ቤተሰብ ሲያከብር በተለይ ታቴ መተዋያቸውን እንዴት እንደናፈቁኝ አለ አግን ማመቾን አግን ደረስን። የኔ ያልተወጣን ደረስን። ይሄን ያለ የሚወጣ ነው ነው ወገን መተናል። አንድ ሰው ሜንሽን አድርጎናል። የሰራሽ ምትኩን ይዘናል። አመቼው ውጣ እንዴት አይ ማለት እክ ደናለሽ ለማን እንደም አረ መቃችሁ አረ ድሬንዳ አረ ተቻለ አረ ራስ ገና እንዴሽ ነይ ድሬ አጎኛ ኮኮ ፈራን ቢያሽ ካሻ ቃሉ ናይ ላሳኒ ተቆረጠ በግ መስለሽ አትወደዋለ ና ጉልበሳም ና አባት ብቻ እንኳን እና ተላለቅ ሰው የሚሰማልሽ እነሱ አባን ነው መለኩሴ ሲያይ ካህናት ቄሶች እዚህ ሳምበል ጉልበት እኔን ምንድን ነው አንዱኛ የተሸከምኩ ነው ወይ ስራዬን
ሳሚያት ልጅ አያት ልጅት አያት ይረቡ ያዘቻል ሚጣ ሳሚያት እንጂ አይደል ባዛኝቷ ስጫት ሳሚ በእግሯ ትሄዳለህ ያልኩሽን በእግሯ ትሄዳለህ ይሻላል። አትመስል ማን ትመስላለህ? እኔን አትመስል እኔን ነው የምትመስል። ፈርቶ ነው እኔ ልጅሽ ሽሮ በርበሬ እሰጣለሁ። ቅመሽና እንግዲህ አስተያየት ትሰጪኛለሽ። ይሄ የሚሸጠው ሽሮ ነው ማለት እኔ የሚሸጠው ከገበያ ግብት እንደምትሽ እሷ አትወድም። እራሴ ያዘጋጅቼ እሸጣለሁ። እሺ አዎ ከገበያ የተገዛ አትወድም። ማርያም ደግሞ ጾሟ እንዳታድር አይደለም እኔ ያዘጋጅቼ ያልሽ ነው። አዎ አይ ወቀኝ እንደዚህ ወቀኝ እኔ ደፋ አታፍታፍ እንደው ነው ተወዳ ማራው ታግኝ ቆንኩብሽ ታረጊ ታራበይ ቦና ናንተ አንተ ወርሽን ተመስገን እመብርሃንዬ ወላዲተ አምላክ ሙያዬን እስኪ ሽሮን ብቻ ቅመሽ ጎመኑ ሳጨምር እሺ ተብዳኔ ዘቅዘቅልሽ ብንጂ አለኝ ምንድነው አንድ ጥና መስብን እንፋታ በጀያዙት ምኑ እንዳመስገኝ ሰማንም ሸጣው እያጠገበኝ አሰሸቀመም ሸጣው ምኑ ቀመቀመም ነው የትኛው እንደምቀምጠው ካላወኩት ሲሰራ ቤቢ ለፍላሽሩ አላ ታዲያ እንግዲህ ነው የተባሳስበው ሳሚው እንጂ ቅር ይሏል እኮ አንተ አትመጣም እንዴ ዋ አማት ተቀምጦ እንዴት ነውር አይደል አንጂ ባሌ በቃ ምጣልዛና እንዴ የወለደው እሱ መሰለው አራሷ እኮ ነኝ አንተ ነህ እንዴ ታቴ ልጥራ እንስቲ ይረማምሽ እንዴ ባሰኝታ ያታተና ጎን ትንሽ ቅመሽ ያታተና እኔ ሙዳል ነው እሺ እንዴት ታቴ አይን ጣናል ገናኝ ተጋብቶና ይጓዝና የዋስወጣው አፈራሽኝ አን እሱጅን ያለ ምን ሆኖ ነው ብላ እጅ ሳይማልቋት ቀጥ ሳሜለኝ እጂ ዲጂ ማረለ አንተ ጊዜ እየሞተቆልኩ አይደል ዝም ሞተስ አጀቴን አታሽ ማርያምን ሙሉ ገብቷት እሱማ ምኑ ነው የኮራ ነው ሞት ተሰለመ ስትፈጠሪ እንደዚህ ነው ተፈጠሪ እነሱ ሰላማይ አሁን የገባኝ ምን ያልገባ ከደ አይና ታቴ ተግባባን ፈርቶ ሊሆን ይችላል ወደ ሰላም እናት አይደል አንቺ ፈርቶ ነው አሁን ምራቶች ሻውን አዲስ ምራት ሲመጣው እነ ክንዱሚስቶች ወደፊት ከዚህ ከአዲስ አበባ ሲሄዱ ይፈራሉ ሽቆም ማለት ፈርቶ ነው እና ደናድረከ ይባል ደናዋሻ ይባላል ይሄን ያላገር ተርቃ ተሸክማት እኔ እኮ የመጣው እርግብግቧ እንትን ብለው ቀደም እንዲሉ ሰላም አይለኝ ንቆይ ነው ሰላም እናት አባት እንዴት ንቃዝም እንደዚህ አይነት እንኳን አይደለም እና ያያ ምናምን ሰላም ይላል አሁን ታይቶ ነው ደግሞ ይገስከሰ በሷ ሀገር የመጣው አልደክም ታቲ ስራለ ታከለ መንገላታት አለ ምን ነው አይንሽ ነው ማሽ ተረጋግው ባክቱ እሺ የኔን በስስማ የኔ ሲያሳሰቅ ነው እንደዚህ የሚፈሰው ይሁን እሷ ሙለቀን ስትጓዝ ያድራል ደከመ አይዞሽ አሁን ሰሞኑን እንጠጥብ ይያርኩ ዘላሽን ሰው አቀበሉ ግርሽን እንጠጥብ ይያርኩ ወዝሽ መለስ ይላልሽ ሰው አቀበሉ እንጂ ደግሞ አያሱ ማለት እንደዚህ ደግሞ እናንተ እንግዲህ ልብ ያላችሁ ልጆች ሆናችኋል አንዴ ሽላ የሰው ሽላ አይታመንም እንጆ ባዳ ነው አይታመንም ወይ ነው ያንተ ሚስት አይ
እንደው ዘው አከፍተው ባስካል ቻማም ዝቃት ገናደሽባት ወንድ ልጅ ለሚስቱ ነው ዝም በል የኔ ፍቅር እያለች አንተ ስታባ ወንድ ልጅ ሆዳ ነው ሆዳ ፍቅሯን ትፈልግ እናቴ የምንናስና እንዳርሱ የኔን እናት የኔን አባት ሙሉ የኔን ቤተሰብ ተንከባክባ መያዝ አለባት። እኔም የሷን ቤተሰብ መንከባከብ ግዴታዬ ነው። ነጭ ስትመጣ ኦኬ ምናምን ታቴናቸው ነኝ አረኒ ምናምን በደለው ሽሮን በቅኔ ተናገሩ እላለሁ። ሽሮ አርግፈል ማውራት ከጀመረ ታያ ባሌንማ እንደው እና ሙነሽ ነው እንግዲህ ሰላም ሳይላትሽ አይን ፍጥጥ አሁን ይኸው እንግዳ ናት። ምንድን ነው አይን ፍጥጥ አይሞ ሰላም በይ ሰላም በይ ሞ አንተ እንዴ አንተ ነህ ያበረኩ ከቤት ነዝነዝ እንደሙጀሌ እንደ ጣጥቁስ ነዝነዝ አሁን እናቴ ቤት ልታሳቅቅ ዝንጀሮ ራሷን ገጣባ ዙራተማ ዝም በል እሱማ ነው አሁን ዝም ብለህ ብላ ቤት ባል እንዳንቺ ሆነ ጥንጥሩ ነጭና ቀይ ስሩ ነጭና ቀይ ያንላ እስከ ዛሬ ድረስ በላንተ ዘመዱ ከእንግዲህ ወዲያ ቢነቲ ተዘመዱ ብላ አሁን የሚነሳ ነው ቢና ልጅሽ ለምጠርሻያ ወይሽ ሲሆን በክብር መጥቶ መቀበል ነበር። በቃ ዶሲ ዝጋለ አጣኔ መሰለኝና መታሉ ዝም ብሎ ያመሻል አዛኝታ ነው የለም አያታት ትመጣለህ ብለን ነግረን ነው ከውታ ተጨቃጨቁ የለምሽ ትመጣለህ ብለን ነግረን ነው ምን ነው አይ አረጋግስ ነው ሆነስ ማርያም ሰው እየከለ እሺ ማርያም የት ዶ ነው ያታት የት ዶ ነው ያስ የት ነው ትግስተሪ ወግሽ አራቷት እንግዲህ ዋ የት ዶ ነው ያ ዝም ብለሽ አራት ነው ምን ይሆን ማጣም ወንድም ዝም ይታጥ የማይናገረውን ዳዊት መናዳ ሰውዬው ወይ ዳዊት መላ በሶዶ ማማርስ ማማላል እንግዲህ ቤተሰቦቻችን ይኸው እናታችን መታ ደስ ብሎናል፣ እግዚአብሔር ይመስገን። አሁን ብዙዎቻችሁ እንደ በሰዓት በመኪና አመጣሻት ማለታችሁ አይቀርም፣ ግን ባህር ዳር ለኛ ራቅ ስለሚል እታቴ ደግሞ ባህር ዳር ትልቅ ከተማ ስለሆነ ትንሽ በደንብ ስለማታውቁ ሄዳ ማታውቁ ነው ለመናገር ባህር ዳር እና በጣም ማርቆስ ደና ደስ ብሎ ነበር። ማርቆስ ደግሞ ከኔ ከፕሮግራሙ ውጭ ሲሆን በቃ ያለኛ ማለት መቤቴን ለምኜ ጸሎታችንን አድርገን እሷ የምትወደው ቅዱስ ገብርኤልን የምመብርሃን በሰላምነታችንን እንጂ መሰለኝ እግሯ ስር ወርቆ እንዳይለምን በሰላም እናታችን መታልናለች፣ እግዚአብሔር ይመስገን። እንግዲህ ወደፊት ደግሞ ሞጣና ግንዶይን አውሮፕላን ማረፊያ ሲኖር ያኔ በቃ ታዲያ እየሰራሽ ምትኩ ግንዶይን ሰፈርሽ ናት መቼም ያኔ ወይ ሞጣው የጉምደን ወይ መርጦ ለማርያም አውሮፕላን ማረፊያ ሲኖር ደብረ ወርቅ ሸረበ በጫማ በቃ ያምራል እና ጠላውን ተሸክማ መጣ ክርስቶስ ካለፈ በኋላ ትኬት አለኝ። ስለዚህ መቤት ያንቺ ታውቂያለሽ ብዬ ወላዲተ አምላክ መቼም የኔ መብርሃን ከኔ ጋር ናት። እናቴ ምንም ሳትሆን ዛሬ ደስታ ቀን ነው። በርበሬ አስደልዬ ተደልዞ ፀሐዩ ዛሬ እናት እንትና ማለት ነው። አቤት መድኃኒዓለም የፈጠርከኝ አምላክ ጉራሞራ ቀላዩ ይሄ በርበሬ እኮ ነው አይሾ ይሁሉ በርበሬ የሚፈጭ በቅመም ተደልዞ ነው። ከዛ ዝናቡ ይሆናል ብዬ የግቢው ሰው ግን አኮፈሻል። ማርያም የግቢው ሰው ወይ ታቅምሰን ሽታው ገደለን አለ ታቅምሰን በርበሬ ትንንሽ ሲፈጭ ለንኪያ ስንት ብሎ ካለ ወይ ከ43 እስከ 64 እና ትንንሽ ታቅምሰን ሽታው ገደለን። ማርያም እዛ ኮንቲነሩ ስመዝን ሽታው ይላል እዚህ ሳሰቡ ሽታው እና እንዲናት ይሄው በቀደም ካሳውን ሲመጣም አዲስ በርበሬ እየተዘጋጀ ነበር። የዛኔ እንኳን አመጣ ቤት ሲሰራ አጥቲ ሮ ላት ነው ያደርጋል። እኔስ ወይ እንትን ትሰራለህ ሰው ያቁም ነው ያቁሙን ትሰራለህ ሰው አንተ ያ ዩቲዩብ አራቱን እያመጣው አረግበስማ ስንት ነው ማመጣ ይረፍ በርበሬ ስንት ቁጣለው እየተሸከምኩ እና ሁለት ሶስት አይያቀሙ ያለበት አራራውር በቆሶ ቆልሙት ወደ ላይ ያው ዳገት ሰው እንዲያለ እንጀራ ቁጭ ብሎ እንደበላሉ በርበሬ መሸከም ወይዳ በርበሬ ብንሸከም ብንሰራ መሰለኝ ዝንጥፍጥፍ ያለ እንጀራ እንደዚህ ምን በለው ብራዘር አይደል እንዴ
የግዢ እንጀራ እኮ እንደዚህ ስትላት እኮ ከተማው በሙሉ ይታያል። ወጣ አርጉ እንጂ ከልሽን ተቆርጥማት ደረትሽን ተውጋት ማጠንሽን ለወሊድ አንገትሽን ለሰግድ ይበልልሽ። አሜን። ተነገረኛ ተተንቆለኛ ሰውሪስ ታያ ሰባራ ተበሪዳ ተኛ ተሴት ልከኛ አጭር መዛሌውን ሰፊ መሻገሩን ይስጥልኝ። ወጣ ወጣ ያሉትንም ወደ ልቦናቸው ይመልስልን፣ ጠገቡትንም ወደ ራሳቸው ይመልሱት። የእሑድን ቀን በሰላም ውለን እንግዲህ በሰላም ውለን በሰላም አምሽተን እንድንገባ ዘመዱን በፕሮግራም እንድትሸኙ ያድርገን። አሜን። ቢ አንድ ሰውዬ እንዳይመጣ አራፈርክሽ ዙሩ ዝባች ምን ጋ ድሪነን ስማ ሙሉ ቢናቲ በዚህ ነው የሚፈጭ። አየሹ እንዴት ተው እንዲያርገሽ ትሰኪያለሽ። ታገቺ ጫነት ያለሽ አቀሻጭ ነይና አናትሽን ያናቴ ብላል ቤቢ አያቴ ሲል ነው አናቴ የሰማን ወለች ያቺ ማውልስ ቅድስና በስማ ይሄው ወለጅ ብለሽ ላንቺ ብዬ ወለድሽ ከዲ ማርዬ ባይ ጉልበት ሳሚ በቸቻቻ የኔ በቸች ወለጅ እንዴትና አሁን ወስደሽ አሳድገ እንደት አመጣ ብቻ አሳድጋለሁ ብለሽ ይለ አጋ ምን ያለ አሁን አይደለም መስሏት አሉ እና ማላሳድጋት እንዴት ማላሳድጋት ለዛጅ እንግዲህ ያው አትረክብያለሁ እንዲሁ መከራ ወጥልያ በተቸ እንዴ ነው ልጅ ሸጋ ነው ልጆች ዋ ተት ዋ አይ ለይታለች አጂሻታኝ ጥቤ ምን መስል ዲሪ ወይ ሰው በስማ ሙሉ እናት ከመልኳ ውጭ እንደው ጸባዩ እንዴት ተኝተው ስራ ስሰራ ራሱ ተኝተው ነው ዋልሽ እሺ በመኪና ከረረረ ብዬ መጣው ድፍድፍ የሰርግሽ ጠላ ተጎጃም ጀምብዬ ወለዚህ ሸንጂ ነው ኩበቷንም እንጨቷንም እየለቀቀመች ቤቷን እየለቀለቀች አዎ ከውቷቸዋን ትጠብቃለች ምን አለባት ወይ ከገነተት ወይ አንቺ አንደውት ከብራም ይሄዳል አግለጊ ታዲያ አግለጊ አቆ ጉቶሪ እኔ ተስፋ እኔ እኮ ያትሽ ነኝ ያትሽ ነኝ አሁን ወለጅ ብለሽ እንግዲህ ተስለሽ እና ምን ችግር አለው ቢያት ከባሌ ጋር ምን ችግር እንግዲህ ምን የለም ባሌ ተጣልቻለሁ እንደርሽ በቃ እሺ አለቀሰ ሰምተሽኛል አይደል ሰምተሽኛል ነው ምን አልጣልቷችሁ ነው ትያለህ እኔ ያለው ምን ያጣላችኋል ቢያት ፋሲካ ታስታርቃችሁ ፋሲካ ነው ስሙ ኧረ ፋሲካ አንቺ ሰንሳይ እኔ ፋሲካ አላታል እንቺ አለቀስ የወለደው ሁሉ አብሮ አይኖርማ አሁን ቅድያችን ለማውራት ፈልጓል ቅድም ዳርዳር ያለ አሁን ድምፅና ጠፋ አሁን ደስ አለ ሰማቸው እውነቱን አንተ የለም እኮ ስልክ ላይ ነው አይደል ማየ እንግዲህ እኔ ኦሆ ሴት ልጅ ቀሚስ ትልበስ እኔ ራሱ ቤት ነኝ ብዬ ነው እንጂ አጠር ያለ እንደው በቃ ልጅ ነው አይ ተለፈከች ናፍቆኛል ባይን ሄደ ፋሲካ አሁን ተቀናቃይ መጣ ይኸውልሽ ፋሲካ አቤት ቆንጆ ልጅ አይደል ሽገነት አጠገቢያት እንኪ በያዣ እምቢ አለችኝ ልጅ አይ እሷ እንደ እርቧት ነው እንጂ ደህና ደሾሾ ነው ምንም እርቦ ነው እንጂ ዝም ነው ወይ ቀሚስ አሁን እንደው ውርስርስ ወጣ ልጅ ሄሎ ትላለች አክስትሽ እንዴት ናችሁ አያትሽ ነኝ ሸት እሰልሽ ወጣውላት እንግዲህ እሷን ይዘሽ ቁጭ መሄድ የለም እሺ ወላ ፍት ወላ አዝመራ ወላ ምናምን የለም ነይ ይረፍ ተጨምሪና ቡናችሁን ጠጡ አንቺ ምን ወጣት ፈታ ከተወለደች በኋላ ልትሸመጥጭ ነው ይሄ እኮ ተቀርጿል ምስክር አለ አንቺ ወለጅ እንጂ እኔ አመጣጥቼ ጡቴውን አወጣለሁ ያልሽውስ እና መውለድማ ወለድ ብያለሁ እና እንዴት ስለማን እንዴ ያረክሻት እኮ ተገው ወላድ ማለት አረቁኝ ገና ናት
ክርስትና እንተንሳችሁ ነው ማርያ ወጥማ ወይ ቆል አረክታ እንጂ ጌጥ አይ ምን መታሰቃያታ እቺ እብዲና አንቺ እናት እንደናት ያባታል ደርባባ ሴት ናቸው እጂ ደርባባ ማን አቤት አቤት ዘጋታ ለድሙን ሰኒያት ፈንጠው ብቻ ለድርገን ዱቄት ማለት አንቺ የኔ ጉሽጉሽ የኔ ጉሽጉሽ አልኩሽ እኮ ታቴ ዱቄት የምታደርግበት ጉሽጉሽ አለኝ አይደል? በዛ በበት ተለቅሎ ትክክል ተደርጎ ይቀመጣል። ዋ ሲደቅማ እንደሳ ገባች አባባባ እንዴት ዝም ብሎ አታርቅ ሰማይሸት ምን አጋ ልጄ ነርባት አልጠግባም ደስ አለሽ ደስ አለኝ ልጄ አድርጋል ዋ አድጋ ማርያም አድርጋል አንቺ ልትቀበል ልመጣ ነበር እንደው አሁን አውቶቡስ ተራ ኮኮኮኮ እንደው እናቴ አያቴ ለምን በአውሮፕላን ማታምጫ ስትለኝ አውሮፕላን ካንቺ ፕሮግራም ውጭ ሆነ ማርቆስ ያለው የባህር ዳሩ ደግሞ አታውቀውም እሷ አልኳት በደንብ እንጂላ ሆነ አንጫት አያቴን አልሽ ታቴና አንጫት እሺ ነይ እርዋት ነው ራጥ ያትቲ አያት ወንድ ወገስ እሺ ላጥራት አጫት ጀነርዋት እሺ እንግዲህ ውድ ቤተሰቦቻችን ይኸው እናቴ በሰላም ተገኘልሽ ታታይ የሰራሽ ምትኩ እግዚአብሔር ይመስገን። እንዴት ነው የምታይታችሁ? እና ውድ ቤተሰቦቻችን እንግዲህ ታታይም በሰላም መታልኛለች እግዚአብሔር ይመስገን። ለማንኛውም አንቺ ጌጥ እንጣልሽ እኮ ምን ልሽ ነው? እግዚአብሔር ይመስገን። ለክርስትናው እንግዲህ ያውቃን በሰላም ጠሏን ይዛ መታለች። እስኪ አሁን ካመጣችሁ ድፍድፍ ዛቅ ተደርጎ በእጅ ይቀመሳል። ነገራችን ባል ጠላ ተመጥቶ እስከሚደርስ ድረስ ድፍድፍ ይቀመሳል። አሁን ደግሞ ድፍድፋችን እንቅመስ። ልፍታው ከዛ ይራፍልሽ ማድፍድፍ አንቺ በጭቋን በተኛ ቤተሰቦቻችን አይደል መጣ ድፍድፋችን እንቅመስ። በቃ እንግዲህ ድፍድፍ የሰራሽ ድፍድፍ ሳሳቀም ሰው እንግዲህ ተቅማሰውና ይበዛል መሰለኝ። አቤት የሚጣ ነው እንግዲህ ይታሳል ከነፈሰበት ይጮላል አይደል? በቃ አንስተሽ ነው በእጅሽ በእንግስትሽ እጄ ላይ ብግር ይወጣብኝ አትሞኝ ነው ይታፈስልሽ አዛጋች እዚህ ማለት ያልተበጠበጠ ገና ሌላ ሰው ተንበረከክ ነው። ኧረ በልማ ምክንያቱም በታውን ሰብዘው አምላዞናም ነገር እንዴ ሌላ ሰው ቢሆን አለ ተንበረከክ ነበር። ምን ለፈጣሪ ነው የምንበረከክ ለሰው ተንበረከክ ያለ እና ምን ታላላቆች አባቶች ሲኮነ ጉልበታቸውን ስማል ባህሌን ያደኩበት ውድ ቤተሰቦች የምታውቁት ታውቁታላችሁ። ድፍድፍ ማለት ገና ውሃ ያልገባበት ማለት ነውና የማውቁት ያውቃል። እንግዲያስ መጠኛ ላይ ወጥ ካለ በወጥ እንጀራ ይበላና ከሌለ ደግሞ በድኩስ እንጀራ በልቶ እስኪ ድፍድፍ ጠላው እስከሚደርስ ቆንጆ ጠላ ነው። ይሄን የሚጠጣ እንግዲህ አይ የሰራሽ ምትክ ሙሙያዋ እኔ እኮ በእናቴ ወጣሁ እኮ ጥቅቅ ያልኩ ባለሙያው እንኳን የኔ ጠላ ደግሞ ብትቀምሱት ከእናቴ ባይበልጥም አኮኮኮ ያሳክራል። በነገራችን ላይ ያሳክራል ታውቃላችሁ። ለምን ይሄው ምንም ልጨምርክ እንዴ? አረ በቃ እኔ ማልሰጠም ምክንያቱም እናቴ ብቅል ያባውን አለው ጌሾ ያወጣዋል ከድፍድፋ እንኩስ ይቀበስ አድርጎ ተብሎ ከዛ ዋጥ ያው ይሄን ነው ውድ ቤተሰቦች ድፍድፍ የናፈቃችሁ ኧረ ጠላው ኧረ ማዛኝት ኧረ አቤት አቤት ይሄ ጠላ እዚህ ቢገኝ እኔ በአንድ አመት ኤፍኤስአር ነበር የምንገዛው። ማንታት እናቴ ትደክምብኛለች ብዬ ነው እንጂ